ደህና ዋልክ ፋዘር? እንዴት ዋልክ? ደህና ዋልክ? ደህና ነው። እንዴት ዋልክ? ደህና። ትላንት ሌሊት ቀሰቀስኩህ አይደል? ሌሊት 8 ሰዓት? አዎ። እንደውም ለኔ በጣም ጠቀመኝ እኮ የውጭ ስልክ ስለነበረ ያመልጣኝ ነበር። በጣም ነው የማመሰግነው። እንቅልፍ ከለከልኩት አይደል? አይ ሌሊት መቼም እንቅልፍህ ነሳው። ይቅርታ። አረ እንጂ የማመሰግነው። አዎ። አነጋገርኩ እኮ እንቅልፍ ከለከልኩት። አይ እኔ እንደውም አንተን የረበሽኩ። ይኸውልህ አንድ ነገር ላስቸግሮት ነው እንግዲህ ከመጣሁ አይቀር። ምንም ችግር የለም። እንደውም ባገኛቸው እያልኩ ነበር። ብዙ ነገር ያው እንደሚተባበሩኝ ስለማቅ በሚቀጥለው ሳምንት ቤቴ ውስጥ አንድ ዝግጅት አስቤያለሁ። እዚህ ቤት አንተ ጋር እዚህ የተከራየሁት የአካባቢውን ቤት ውስጥ አንድ ዝግጅት አስቤያለሁ። እሺ። ይኸውልህ ሰዎችን ስለምጠራ ይሄ አካባቢ አሸዋ እንዲነጠፍልህ ይነጠፍልሃል። ግቢ ውስጥ ደግሞ አንድ ሁለት አስቸጋሪ ውሾች ስላሉ እንግዶችን ስለሚያስቸግሯቸው ይወገዱልሃል። ሌላው የግቢውን ቀለም ጓደኞቼ ስለማይወዱት ሌላ አይነት ቀለም እንዲቀባልኝ ግድግዳው እንዲቀባ ይቀባልሃል። ሌላው ደግሞ ጓደኞቼ እነዚህን ዛፎች ስለማይወዷቸው እንዳለ ከስሩ እንዲገነደስልኝ። እሺ ይኸውልህ እኔ ደግሞ ምን እፈልጋለሁ መሰለህ? አከራይ አይደለሁም። ከሐሙስ ሰዓት ጀምሮ